እስቲ ቆም ብለህ አስብ። በየቀኑ ጠዋት ከአልጋህ የምትነሳው በእውነት የገነባውን ህልም ለመኖር ነው ወይስ ያልከፈልከውን ወርሃዊ ዕዳና የቤት ኪራይ ለመሸፈን? ለብዙ ዓመታት በየቀኑ ብትደክምም ለምን ያገኘውን ገንዘብ ሁሉ እጅህ ላይ ሳይጨበጥ መውጫ መንገድ ያገኛል? አብዛኛው ሰው በገንዘብ እጥረት በጭንቀት የሚኖረው ጠንክሮ ስለማይሰራ አይደለም፣ የገንዘብ ሚስጥርና የአእምሮ የስነ ልቦና ህግጋት ስላልተረዳው ብቻ ነው። ሰላም፣ እንኳን ወደ ሞጊ ስኬት ዩቲዩብ ቻናል በሰላም መጣችሁልኝ። እኔ ሞጊ ነኝ። እዚህ ቻናል ላይ ህይወታችሁን የሚቀየሩ ለአእምሯችሁ እድገት የሚረዱ እውነተኛ ስኬትን እና ውስጣዊ ተነሳሽነት የሚፈጥሩ ድንቅ ይዘቶችን ይዤ ቀርባለሁ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቱን ይጫኑ። ምክንያቱም እዚህ ቻናል ላይ የምታዩት እያንዳንዱ ቪዲዮ ወደ ህልማችሁን አንድ ትልቅ እርምጃ የሚያቀርብላችሁ የስኬት መሳለል ነው። ዛሬ የምናያቸው 10 ህጎች ህይወትን የገንዘብ ጭንቀትን ወደ ሌለበት የነጻነት ማማ ላይ የሚያወጡ ናቸው። አንደኛ፣ የአመለካከት ህግ ዘ ላው ኦፍ አባንዳንስ ማይንድሴት። የገንዘብ ነጻነት ጉዞ የሚጀምረው ከኪስ ሳይሆን ከአእምሮ ነው። አእምሮ በድህነትና በእጥረት አስተሳሰብ ስካርሲቲ ማይንድሴት ከተሞላ በሚሊዮን የሚቆጠር ብር ቢሰጥ እንኳን መልሰ ድሃ መሆንህን አይቀሬ ነው። የድህነት አስተሳሰብ የገንዘብ የሁሉ ክፋት ስር ነው፣ ወይም ሀብታም መሆን ለኔ አይገባኝም የሚል የተሳሳቱ እምነቶችን በአእምሮ ውስጥ ይተካል። በአንጻሩ የሀብታምነትን አስተሳሰብ አባንዳንስ ማይንድሴት እድሎችን፣ እድገትንና የመፍትሄ መንገዶችን ብቻ ያያሉ። ሁለተኛ፣ የተገላቢጦሽ ፍላጎት ህግ። ይህ ህግ አሁን ያለህን ጊዜያዊ ስሜትና ደስታ ለወደፊት ትልቅ ስኬት መስዋዕት ማድረግ መቻልህን ይለካል። አብዛኛው ሰው ገንዘብ ሲያገኝ ወዲያውኑ አዳዲስ ልብሶች፣ ውድ ስልኮችን ወይም ደግሞ ለሰው ታይታ የሚሆኑ ነገሮችን ለመግዛት ይሮጣል። ይህ የስነ ልቦና ስህተት ይባላል። ሀብታሞች ግን መጀመሪያ ያገኙትን ገንዘብ መልሰው ኢንቨስት ያደርጋሉ። ገንዘቡን አድጎ ተጨማሪ ፍሬ ማፍራት ሲጀምር ያኔ በትርፍ የቅንጦት ህይወት ይኖራሉ። ዛሬ የምታደርገውን መስዋዕትነት የነገውን ነጻነትህን ይወስነዋል። ሶስተኛ፣ የፍርሃት ማስተዳደር ህግ ዘ ላው ኦፍ ኦቨርካሚንግ ፊናንሻል ፊር። ሰዎችን ለምን ኢንቨስት ማድረግ ወይም አዲስ ንግድ ለመጀመር ይፈራሉ? ምክንያቱም አእምሯችን ሁል ጊዜ ደህንነትን ብቻ ይፈልጋል። ብከስርስ፣ ብሸነፍስ፣ ሰው ምን ይለኛል የሚሉ ፍርሃቶችን እዚያው ባለህበት የድህነት ቦታ እንድትረግጥ ያደርግሃል። ታላላቅ ባለሀብቶች ፍርሃት የሌላቸው ሳይሆን ፍርሃታቸውን በጥናትና በእውቀት ተደግፈው ተጋፍጠው የሚራመዱ ናቸው። ውድቀት የስኬት ተቃራኒ ሳይሆን የስኬት አንዱ ምዕራፍ መሆንን መረዳት አለብህ። አራተኛ፣ የትኩረት ህግ ዘ ላው ኦፍ ፎከሲንግ ኤንድ ቻሪቲ። ትኩረትህ ባለበት ቦታ ላይ ኃይልህና ጉልበትህን ያርፋል። በየቀኑ የምታስበው ስለ ዕዳ፣ ስለ ችግርና ስለ እጥረት ገንዘብ ከሆነ አእምሮህ የሚያስበውን ያንን የጭንቀትን ብቻ ነው። ነገር ግን ትኩረትህ እንዴት ተጨማሪ ገቢ ምንጭ መፍጠር እችላለሁ፣ ምን አዲስ ክህሎትን ልማር በሚሉ ገንቢ ጥያቄዎችን ላይ ካደረግ አእምሮህ ያላስተዋላቸውን አዳዲስ የሀብት በሮችን መክፈት ይጀምራል። አምስተኛ፣ የንቃተ ህሊናና የማንነት ህግ ዘ ላው ኦፍ ፋይናንሻል አይደንቲቲ። አንተ ስለ ራስህ የምታምነው ማንነት በተግባር ይገለጣል። ራስህን ሁል ጊዜ እኔ ድሃ ነኝ፣ የድሃ ልጅ ነኝ፣ መቼም አልቀይረውም ብለህ የምታምን ከሆነ ንቃተ ህሊና ወይም ሳብኮንሽስ ማይንድ የአንተ እውነት ለማድረግ ይሰራል። ራስህን እንደ ስኬታማ፣ ጠንካራና ባለራዕይ ሰው አድርገህ መቅረጽ ስትጀምር ግን ተግባርህና ውሳኔዎች በሙሉ ካንተ ማንነት ጋር አብረው መራመድ ይጀምራሉ። ስድስተኛ፣ የሰርኩሌሽን ወይም የመስጠት ህግ ዘ ላው ኦፍ ሰርኩሌሽን። ገንዘብ ልክ እንደ ደም ዝውውር መፍሰስና መንቀሳቀስ አለበት። ገንዘብን አጣብቆ በመያዝ እና በመፍራት ብቻ ሀብታም መሆን አይቻልም። ይህ ህግ ለሌሎች መለገስን፣ በሰዎች ህይወት ላይ እሴት መጨመርን እና ለትክክለኛ እውቀት ክፍያ መክፈልን ያካትታል። ስትሰጥ አእምሮህ እኔ ብዙ አለኝ የሚል የባለጸጋነት ስሜት ስለሚሰማው ተጨማሪ ሀብት በሮችን ያስባል። ሰባተኛ፣ የዲስፕሊንና የልማድ ህግ ዘ ላው ኦፍ ፋይናንሻል ሃቢትስ። ስኬት ማለት በአንድ ቀን የሚከሰት ተአምር ሳይሆን የዕለት ተዕለት ትናንሽ ልማዶች ድምር ውጤት ነው። በየቀን 1% እንኳን በእውቀትህና በክህሎትህ ላይ ካደግህ በአመት ውስጥ ትልቅ ለውጥ ታመጣለህ። የገንዘብ ነጻነት የሚመጣው ከምታገኘው ገቢ መጠን ሳይሆን ከምታስቀረውና በአግባቡ ኢንቨስት ከምታደርገው የገንዘብ ዲስፕሊንህ ነው። ስምንተኛ፣ የሌቨሬጅ ህግ ዘ ላው ኦፍ ሌቨሬጅ። በአንድ የገቢ ምንጭ ብቻ ለምሳሌ በደሞዝ ብቻ የገንዘብ ነጻነት ማግኘት በፍጹም አይቻልም። ደሞዝ የዕለት ተዕለት ኑሮህን ሊደጉም ይችላል እንጂ ነጻነትን አይሰጥህም። የሌቨሬጅ ህግ ማለት የሌሎች ሰዎችን ጊዜ፣ ጉልበት ወይም ቴክኖሎጂ በመጠቀም የራስህን ገቢ ማሳደግ ማለት ነው። ተግባሮ ገቢ ወይም ፖዚቲቭ ኢንካም ማለት አንተ ተኝተህ ወይም ሌላ ስራ እየሰራህ እንኳን የሚመጣን የገቢ መስመር መገንባት አለብህ።
9ኛ የእሴት ህግ ዘ ላው ኦፍ ቫሉ ክሪኤሽን በዓለም ላይ የምታገኘውን የገንዘብ መጠን ለገበያ ከምታበረክተው እሴት ቫሉ ጋር በቀጥታ የተያያዘ ነው። ብዙ ገንዘብ ከምትፈልግ ከሆነ የብዙ ሰዎችን ችግር የምትፈታበትን መንገድ መፈለግ አለብህ። ለሰዎች በሰጠኸው ቁጥር አዳዲስ ነገሮችን የፈጠርክና የሰዎች ህይወት ባቀለልክ ቁጥር ሀብትህን በራሱ ጊዜ ወደ አንተ ይፈሳል። 10ኛ የቅንጅትና የኔትወርክ ህግ ዘ ላው ኦፍ አሶሲዬሽን አንተ የምትውልባቸው 5 የቅርብ ጓደኞችህ ያንተን የወደፊት ህይወትና የገንዘብ መጠን ይወስኑታል። የምትውለውን ሁል ጊዜ ስለ ኑሮ ውድነት፣ ስለ ወሬና ስለ ተስፋ መቁረጥ ከሚያወሩ ሰዎች ጋር ከሆን አንተም 6ኛው ተስፋ ቆራጭ ትሆናለህ። ነገር ግን ስለ ስራ፣ ስለ ኢንቨስትመንት እና ስለ እድገት ከሚያወሩ ስኬታማ ሰዎች ጋር ከተጠጋህ አእምሮህ በራሱ ስር ወደ ስኬት ያመራል። ውድ የሞግ ስኬት ቤተሰቦች ዛሬ ህይወታችንን ወደ ሙሉ የገንዘብ ነጻነት ፋይናንሻል ፍሪደም የሚቀይሩትን 10 ወሳኝ የስነ ልቦና ህጎችን በዝርዝር አይተናል። የገንዘብ ነጻነት በአንድ ጀንበር የሚገኝ ሳይሆን በየቀኑ በምናደርገው የአስተሳሰብ ለውጥ፣ በፍርሃት ማሸነፍ፣ በገቢ ምንጮችን ማሳደግና በጠንካራ ዲሲፕሊን የሚገነባ የህይወት ጉዞ ነው። ዛሬውን አእምሮህን ለስኬት አዘጋጅ። ፍርሃትን ተጋፈጥ። መማርህን አታቋርጥ። ህልምህን በእጆችህ ውስጥ ለማስገባት ዛሬ የመጀመሪያው እርምጃውን ውሰድ። ይህ ቪዲዮ ህይወታችሁን ለመቀየር ትልቅ ጥንካሬና መነሳሳት እንዲሆንላችሁ ሙሉ ተስፋ አደርጋለሁ። ከነዚህ 10 የስነ ልቦና ህጎችን ውስጥ የእናንተ የአእምሮ ይበልጥ የነካው ወይም ዛሬውን በተግባር ለመጀመር ያስባችሁት የትኛውን ህግ ነው? ሀሳባችሁን በኮሜንት መስጫው ላይ አጋሩኝ። ቪዲዮውን ከወደዳችሁ ላይክ በማድረግ ቤተሰብ ሆኑ። እንዲሁም ለምትወዷቸው ጓደኞቻችሁ ሼር በማድረግ የነሱም አስተሳሰብ እንዲቀየር ምክንያት ሆኑ። ለቻናላችን አዲስ ከሆናችሁ ሞግ ስኬት አሁኑኑ ሰብስክራይብ በማድረግ የስኬት ማህበረሰባችንን አብራችን ቀጥሉ። በሚቀጥለው ሌላ ቪዲዮ ህይወትን የሚቀይር ድንቅ ይዘት ይዘላችሁ እስከሚመጣ ድረስ በአእምሮ እድገትና በብልጽግና ሰንብቱ። ቻው። ሞግ ስኬት ለተሻለ ህይወት